እሺ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምንማረው ትምህርት ምንድነው? how to know is perfect number or perfect square number or not አንድን ቁጥር ፐርፌክት ስኩዌር ነው አይደለም የሚለውን እናያለን ማለት ነው። ይሄን ለማየት መጀመሪያ ማወቅ ያለብን ምንድነው እነዚህ ቁጥሮች አንድ ሲባዛ በአንድ አንድ መሆኑን፣ ሁለት ሲባዛ በሁለት ሁለት አራት መሆኑን፣ ሶስት ሲባዛ በሶስት ዘጠኝ መሆኑን፣ አራት ሲባዛ በአራት 16 መሆኑን፣ አምስት ሲባዛ በአምስት 25 መሆኑን፣ ስድስት ሲባዛ በስድስት 36 መሆኑን፣ ሰባት ሲባዛ በሰባት 49 መሆኑን፣ ስምንት ሲባዛ በስምንት 64 መሆኑን፣ ዘጠኝ ሲባዛ በዘጠኝ 81 መሆኑን እና ወደ እነዚህ እንግዲህ ምንድነው እስከ 10 ያሉ ቁጥሮች ናቸው። ከዛ ደግሞ እስከ 100 ያሉ ቁጥሮችን እንየው። ምክንያቱም ዛሬ የምንማረው ማወቅ ያለብን ከሩት ጋር እስከ 100 ያሉ ቁጥሮች ፐርፌክት አይደሉም ነው የሚለውን እናያለን ማለት ነው። ስለዚህ ይሄን ለማለት ደግሞ እነዚህን 10 ሲባዛ በ10 100 መሆኑን፣ 20 ሲባዛ በ20 400 መሆኑን፣ 30 ሲባዛ በ30 900 መሆኑን፣ 40 ሲባዛ በ40 1600 መሆኑን፣ 50 ሲባዛ በ50 2500 መሆኑን፣ 60 ሲባዛ በ60 3600 መሆኑን እያለን መተን 90 ሲባዛ በ90 8100 መሆኑን ካወቅን በኋላ ወዴት እንሄዳለን ማለት ነው። የምንሰጠን ቁጥር ለምሳሌ እንበልና እዚህ ጋር የተሰጠን ቁጥር ምንድነው? ለምሳሌ 3136 ቁጥር ከራዲካል ሲወጣ ፐርፌክት ነው ይወጣል አይወጣም የሚለውን ጥያቄ ብንጠይቅ በመጀመሪያ ማየት ያለብን ምንድነው መጨረሻ ያለችውን 6 እናያለን። 6 ካየን በኋላ የስድስት ዘር ወይ ደግሞ ከሩት ወጥቶ የመጨረሻው ዲጂት 6 መሆን የሚችለው ማንና ማን ነው ብቻ ነው። እዚህ ጋር የመጨረሻ ቁጥር 6 አለች የአራት ዘር ነች። እንደገና እዚች ጋር 6 አለች የማን ዘር ነች? የስድስት ዘር። ስለዚህ የመጨረሻው ዲጂት ወይ 4 ሊሆን ይችላል ወይ 6 ሊሆን ይችላል። ከዛ ስቴፕ ቀጥለ ደግሞ ምን እናያለን? ይሄ ቁጥር ከ10 እስከ 100 ካሉ ቁጥሮች ደግሞ በማን መሃል ይገኛል የሚለው እናያለን ማለት ነው። እቺ 3136 በማንና በማን መሃል ይገኛል? እስቲ ከዚህ ያሉ ቁጥሮችን ይወስድ። በጣም ጥሩ። በ2500 እና በ3100 3600 መካከል ነው ያለ 2500 እና 3600 መካከል። ስለዚህ ፐርፌክት ስኩዌር በእነዚህ መሃል እነዚህ ናቸው ካለን ይሄ ቁጥር ፐርፌክት ከሆነ ወይ 54 ነው ወይ 56 ነው። ምክንያቱም ከዚህ ውጪ ሲባዛ የመጨረሻ ዲጂት 6 ማምጣት ስለማይቻል ነው። ለምሳሌ እናረጋግጥ። 54 ሲባዛ 54 4 ሲባዛ በ4 16 6 ጽፌ አንድ አለኝ። 4 ሲባዛ በ5 20 ከአንድ ጋር 21 5 ሲባዛ በ4 20 0 ጽፌ ሁለት አለኝ። 5 ሲባዛ በ5 25 ከሁለት ጋር 27 ይሄን ቁጥር ስንደምር 6 1 9 2916 ነው የመጣ። ይሄ አይሆንም። ስለዚህ ቀጣይ ስቴፕ ማን እናያለን? 56 ሲባዛ 56 እናያለን ማለት ነው። 6 ሲባዛ በ6 36 6 ጽፌ 3 አለኝ። 6 ሲባዛ በ5 30 ከ3 ጋር 33 5 ሲባዛ በ6 30 0 ጽፌ 3 አለኝ። 5 ሲባዛ በ5 25 ከ3 ጋር 28 እንደምር እስቲ 6 ትወርዳለች 0 እና 3 እና 8 11 አንድ ጽፌ አንድ አለኝ። ከሁለት ጋር 3 ይሄ ቁጥር ስንት መጣ? 3136 ከዚህ ጋር አልተመሳሰለም። ስለዚህ ይሄ ራዲካል ኦፍ 3136 እኩል ይሆናል ስንት ይሆናል ማለት ነው? 56 ይሆናል ማለት ነው።
ሌላ ምሳሌ ብንወስድ አሁንም ለምሳሌ 1936 ብንወስድ አሁንም መጨረሻ ላይ ያለችው ማለት 6 ነች። ስለዚህ ይሄ ቁጥር የማን ዘር ነው? መጨረሻ ዲጂት ወይ 4 ወይ 6 ነው ይመጣልን እንደቀደሙ ማለት ነው። መጨረሻ ላይ 6 ስለሆነች ማለት ነው። ከዛ ደግሞ ወዴት እንመጣለን? ይሄ 1936 ከነዚህ ውስጥ ከ10 እስከ 100 ያሉ ቁጥሮች ማለት ነው በማን መሃል ነው ያለው የሚለውን እናያለን። በማን መሃል ነው ያለው? በ1600 እና በ2500 ነው አይደል? በ1600 እና በ2500 መካከል ነው ያለው። ስለዚህ ይሄ ቁጥር ከስንት እስከ ከ40 እስከ 50 ያሉ ቁጥሮች መሃል ነው የሚገኘው ማለት ነው። ምክንያቱም 40 ሲባዛ በ40 1600 ነው። 50 ሲባዛ በ50 2500 ነው። ይሄ ቁጥር በዚህ መሃል ነው የሚገኘው። ስለዚህ ከዚህ ቀጥሎ ደግሞ ምንድነው የሚለው? ወይ 44 ነው ወይ 46 ነው ማለት ነው። ምክንያቱም የመጨረሻ ዲጂት መሆን የሚችለው 4 እና 6 ነው ብለናል። እናረጋግጥ። ለምሳሌ ከ44 44 ሲባዛ በ44 4 ሲባዛ በ4 16 1 4 ሲባዛ በ6 16 ከአንድ ጋር 17 4 ሲባዛ በ4 16 6 ከአንድ አለኝ 4 ሲባዛ በ4 17 እንደምር 6 7 እና 6 13 አንድ አለኝ 1 እና 7 8 ከአንድ ጋር 9 አንድ አለች ስንት ነው? 1936 ሩቅ ሳንድ ማን አረጋግጠልን ማለት ነው። ራዲካል ኦፍ 1936 እኩል ይሆናል 44 ሆነልኝ ማለት ነው። በዚህ መሰረት እስቲ የቤት ስራ ልስጣችሁና እነዚህ ቁጥሮች በመጀመሪያ ፐርፌክት ናቸው አይደለሁም የሚለውን ካረጋገጣችሁ በኋላ ፐርፌክት ናቸው ካሎቹ መልሱ ስንት ይመጣል የሚለውን ለራዲካል ኦፍ 1089 ፐርፌክት ነው አይደለም። ፐርፌክት ከሆነ ስንት ይመጣል የሚለውን ኮሜንት ላይ ታደርጉልኛላችሁ ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ቪዲዮዬን ከወደዳችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አመሰግናለሁ።